ሰላም ወዳጆች እንደምን አላችሁ? በዚህ ዩቲዩብ ቻናል እንደሚታወቀው ከ6 ወር ጀምሮ ላሉ ህፃናት በቅደም ተከተል የተለያዩ የምግብ አይነቶች እየተሰሩ ናቸው። የዴይ ኬር የምሳቃ ከፍ ሲል ደግሞ የትምህርት ቤት የምሳቃን ጨምሮ ተከታታይ የሆነ ስራ እየሰራው ነኝ ያለሁት። እንደሚታወቀው የ6 ወር የ7 ወር ምግብ ሙሉ ለሙሉ ሰርቼ ጨርሻለሁ። አሁን የ8 ወር ደግሞ ዛሬ 6ኛ ቀን ቁርስ፣ ምሳ፣ እራት ጀምሬያለሁ። ዛሬ እዚህ ቤት ስትገቡ የመጀመሪያችሁ የሆናችሁ ሰዎች የሚሰሩትን ስራዎች አይታችሁ ሰብስክራይብ በማድረግ ተቀላቀሉ። ስራዎቹ መልካም ናቸው ብላችሁ ከወደዳችኋቸው ላይክ፣ ኮሜንት፣ ሼር በማድረግ ደግሞ ያላችሁን ሀሳብ አስተያየትም ስጡ። የደውል ምልክት ተጭናችሁ ሁሌ የምለቀው ቪዲዮ እንዲደርሳችሁ አድርጉ። ዛሬ የ8 ወር ህፃናት ምግብ 6ኛ ቀን ደርሻለሁ። ባለፈው እንደተናገርኩትኝ እስከ 10ኛ ቀን ሰራና የ8 ወር ህፃናት ምግብን ከዛ ደግሞ የ9 ወርን እጀምራለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። ካይታችሁት ከወደዳችሁት ግን ላይክ ማድረግ አትርሱ፣ አሳስባለሁ። ለዛሬ የ8 ወር ህፃናት ምግብ ለቁርስ ያዘጋጀሁት የ6ኛ ቀን ኦት፣ አፕል እና ወተት ነው። ኦታችንን በመጀመሪያ አፕሉን በእንፋሎት ነው የምናበስለው። አፕል በነገራችን ላይ ብዙ ሰዓት አይፈጅም ለመብሰል፣ በጣም ጥቂት ደቂቃ ነው የሚፈጀው። ከአሁን በፊት አፕል አልበስላለን ብላችሁ የጠየቃችሁ ልጆች አላችሁ። ምናልባት አፕሉ ትክክለኛ አፕል ላይሆን ይችላል ብዬ ነው የማስበው እንጂ አፕል በጣም በፍጥነት ነው የሚበስለው። ልጣጩን ልጣችሁ በእንፋሎት ነው የምታበስሉት። በውሃ መቀቀል ይቻላል። አፕላችንን እንደምትመለከቱት በእንፋሎት በስሏል። ኦታችንንም ደግሞ የፈላ ውሃ ውስጥ በመጨመር ከ5 እስከ 6 ደቂቃ የሚሆን አብስየዋለሁ ማለት ነው። ከዛ አፕላችንን እንደዚህ በማንኪያ ማሽ በማድረግ በመጨፍለቅ ደቂቃ አድርጎ ከአፕላችን ጋር ቀላቅሎ የእናጡት ወተት ወይ ደግሞ የፎርሙላ ወተት በመጨመር እንመግባቸዋለን ማለት ነው። አፕል እና ከኦቱ ወተቱ ተቀላቅሎ የተለያየ ንጥረ ነገር በውስጡ እናገኛለን። አይረን፣ ፋይበር፣ ቫይታሚን ሲ እና የመሳሰሉ ንጥረ ነገሮችን እናገኛለን ከውስጡ። ይህንን ለ8 ወር ህፃናት ልጆች ከ1 ሲኒ ጀምሮ መብላት እስከቻሉ ድረስ መመገብ እንችላለን። እንደሚታወቀው የልጆች የምግብ ፍላጎት የተለያየ አይነት ስለሆነ ከበሉላችሁ ከ1 ሲኒ ጀምሮ ማብላት ይቻላል። ያው ከልክ ባናልፍባቸው ጥሩ ነው። ያው ሌላው ወተት የእናት ጡት ወተት ወይ ደግሞ ፎርሙላ ወተት ነው እንጂ የላም ወተት መጠቀም ከ1 ዓመት በታች ላሉ ልጆች ብዙ አይነት አደጋ ልጆቹ ላይ ሊያስከትል ስለሚችል አይመከርም። አማራጭ አጣችሁ ግን የላም ወተት ብቻ የምታገኙ ሰዎች ከሆናችሁ ወተቱን በጣም በዛ ባለ ውሃ በመበረዝ በዛ መልኩ ትመግቧቸዋላችሁ ቀላቅላችሁ ማለት ነው። ለምሳ ብዬ ያዘጋጀሁትን የህፃናት ምግብ ደግሞ ድንች፣ ካሮት፣ ሳልሞን የአሳ ዘር ነው። ያው አሳም ሲሰጥ ለህፃናት ልጆች የአሳ ዘር ተመርጦ ነው የሚሰጠው። ሜርኩሪያቸው ብዙ የሆነ የአሳ አይነቶች አይመከሩም። ሳልሞን ግን ያው ሜርኩሪው ያልበዛ የሚመከር ለህፃናት የአሳ አይነት ነው። እዚህ ጋር ሳልሞኑን፣ ካሮት፣ ድንቹን አንድ ጋር በማድረግ በውሃ እንቀቅለዋለን እስኪበስል ድረስ። እሱንም ቀቅለን እንደዛ ከበሰለ በኋላ በማንኪያውን 8 ወር ላይ እንደ 7 ወርና እንደ 6 ወሩ ፒውሪ የምንለውን ቅጥን ያለውን ሳይሆን የምንሰጣቸው እዚህ ጋር ወፈር እያደረገን እያለማመድናቸው ካልሄድን በኋላ ላይ ከሆነ እድሜ በኋላ ከ9 ወር 10 ወር ምናምን ላይ ሲሄዱ እንደዚህ በቀጭኑ ከሆነ ዝም ብለን የምንሰጣቸው ከዛ በኋላ እንደዚህ ወፈር ያለ ነገር አይበሉልንም። በጣም ብዙ የሚቸገሩ ልጆች እንዳሉ አውቃለሁኝ። ትልልቅ ሆነው ራሱ በቃ የደቀቀ ነገር ካልሆነ እንደ ውሃ የሆነ ነገር ካልሆነ ምግብ መብላት ልክ ጉሮሯቸው ላይ ሲደርስ ልክ ባዕድ ነገር እንደገባ ቋቅ የሚላቸው ልጆች ሁሉ አሉና በጊዜ
ከ8 ወር ጀምሮ እንደዚህ ከፍ ከፍ እያደረግን በጣም አብስለን ማስለመድ መቻል አለብን። አሁን ካላስለመድናቸው ከፍ እያሉ በሄዱ ቁጥር በፍጹም አይበሉልንም። ስለዚህ ለልጆቹም ጥሩ ስላልሆነ እንደዛ በጊዜ ማስለመድ ይኖርብናል ማለት ነው። እንደምታውቁት እዚህ ጋር እሱን በደንብ አድርጌ በማንኪያ ከፈጨሁኝ በኋላ ኦሊቭ ኦይል በጥሬው የሚጨመረው ስለሆነ ያለኝ እኔ ጋር ኦሊቭ ኦይሉን ጨምረን አንድ ጋር እንመግባቸዋለን ማለት ነው። እዚህ ጋርም ከላይ ካሉት ግብአቶች ውስጥ የተለያየ አይነት ንጥረ ነገር እናገኛለን። እንደ ኦሜጋ 3 ፕሮቲን፣ ቫይታሚን ኤ እና የመሳሰሉ ንጥረ ነገሮችን እናገኛለን እና ለአእምሯቸው እድገት በጣም ጠቃሚ የሆነ ምግብ ነው። እንደነገርኳችሁ ካሁን በፊት የምሰራው ምግብ ቁርስ፣ ምሳ፣ እራቱ የእናት ጡት ወተት ወይ ደግሞ የፎርሙላ ወተትን ጨምሮ በቂ የሆነ በገል ልጆች ሊያገኙት የሚገባውን ንጥረ ነገር ያሟላ ነው። ለእራት ያዘጋጀሁትን ፓምፕኪን ወይ ዱባ እና አቮካዶ ነው። ዱባችንን ወይ እንቀቅለዋለን፣ ካልሆነ ደግሞ በእንፋሎት እናበስለዋለን። እኔ በውሃ ቀቅየዋለሁኝ። የተቀቀለ ዱባችንን ከአቮካዶችን ጋር በመቀላቀል በሹካ በደንብ አድርገን ድቅቅ እናደርገዋለን ማለት ነው። እንደምታውቁት ይሄኛውም አቮካዶና ዱባው የተለያየ አይነት ጠቃሚ ንጥረ ነገር በውስጡ አለ። እንደ ቫይታሚን ኤ፣ ቫይታሚን ኢ፣ ፖታሺየም እና ጤናማ የሆነ ቅባት ወይ ደግሞ ፋት እናገኛለን ከውስጡ ማለት ነው። እንደምትመለከቱት 3 አይነት የልጆች ምግብ 3 አይነት ሳይሆን ቁርስ፣ ምሳ፣ እራት ሰርቻለሁ። እዚህ ጋር በወተት እንደዚህ ቀላቅለን እናቀጥነዋለን። ልጆቻችንን በተቻለን አቅም የተመጣጠነ ነገር በአግባቡ በእውቀት እንመግብላለሁ። ብዙ ጊዜ የሆድ መሙላትን ነገር ብቻ ነው የምናስበው እንጂ የተመጣጠነ ነገር አግኝተዋል የሚለውን ስለማናስበው እዚህ ጋር የተመጣጠነ ነገር በመመገብ ጤናማ ልጆች እናሳድግ እላለሁ። ይህንን ቪዲዮ አይታችሁ ጠቅሟችሁ ወዳችሁት ከሆነ ላይክ ማድረግ አትርሱ። ላይክ ስታደርጉ ለሌሎች ሰዎች ዩቲዩብ ሪኮማንድ ያደርገዋል። ሌሎች ሰዎችም አይተውት ይጠቀማሉ። በዛ ላይ ደግሞ ቻናሉ እንዲያድግ ድጋፍ ነው ማለት ነው። ያው ሰራለው የሰራችሁት ነገር ደግሞ ሲታይላችሁ ያው ለኔም እንትኑ እሱ ነው የሚጠቅመኝ አይደለ? የእናንተ መውደድና ወደ እኔ ደግሞ የሰራሁትን ነገር ማግኘት ስለሚጠበቅብኝ ማለት ነው። እኔ ህፃናት ልጆች የሉኝም። ሁሌ እንደምናገረው ለሌላ ሰው ይጠቅማል ብዬ ነው እየሰራሁኝ ያለሁትኝ ማለት ነው። ለዛሬ የሰራሁት ይህንን ነው። በሚቀጥለው ቪዲዮ ደግሞ የሚቀጥለውን የ7ኛ ቀን ምግብ ይዤ እመጣለሁኝ። ከወደዳችሁት ላይክ፣ ኮመንት፣ ሼር አድርጉ አትርሱ። በሚቀጥለው ቪዲዮ እንገናኝ። ደህና ሁኑ። ተባረኩ።